ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል አርበኛ አስረስ ማረ ዳምጤ መስመር ላይ አግኝቼዋለሁ። በወቅታዊ ሁኔታና አጠቃላይ በትግሉ ዙሪያ እንደዚሁም በቀጠናዊ ፖለቲካዊ እንቅስቃሴዎች ላይ ባተኮረ መልኩ ጥያቄዎችን በማንሳት አብረን እንቆያለን። በጣም አመሰግናለሁ አርበኛ አስረስ ማረ ዳምጤ። ሰሞኑን ከድርድር ጋር ተያይዞ ስም ይነሳል። ፎቶግራፎችን በማህበራዊ ሚዲያ ላይ አያቸዋለሁ። ድርድር አስረስ ማረ ብቻው የሚደራደርበት ምክንያት ምንድነው የሚል ጥያቄ ይነሳል። ምንድነው እሱ ይሆሬ? አመሰግናለሁ መሳይ። ይሄንን እንኳን እኔ እንደ ጥያቄም ታነሳዋለህ ብዬ አልገመትኩም ነበር እውነት ለመናገር። አንደኛ ነገር በብልጽግና ዲጂታል ሰራዊት በኩል በተለይ በዋናነት በፌክ አካውንቶቻቸው በኩል ነው ይዘዋወር ሰዎች እየላኩልኝ የተመለከትኩት። እንዲህ አይነት ነገሮች የተለመዱም ስለሆኑ እኛ ቁም ነገር የምንሰጣቸውም ቁም ነገር የምናያቸውም ኮሜንትም የምናደርግባቸው ጉዳዮች አይደሉምና እንግዲህ እንደሚታወቀው የፋኖ ኃይል የሰላም ኃይል ነው። ሰላሙን መብቱን ተነፍጎ ጠመንጃ ያነሳ ኃይል ነው። እኔን ጨምሮ ብዙዎች ፋኖ አመራሮች አርማዎችን፣ መፈክሮችን፣ ሰላማዊ ጥያቄዎችን ይዘን በበርካታ የኢትዮጵያ ከተሞች አደባባዮችን ስናጥለቀልቅ የኖር ወጣቶች ነን። አገዛዙ አረመኔያዊ መንገድ የሚከተል በመሆኑ ሁሉንም የሰላም ጥያቄዎቻችንን ሁሉንም የሰላም አማራጮች በማፈኑ ወይም በሌላ አነጋገር ሰላማዊ ትግል በሚባለው ሙሉ በሙሉ ተሸንፎ ጠመንጃ ያነሳ ያፈረ አረመኔ አገዛዝ ከመሆኑ ባሻገር ወደ ተሟላ የዘር ማጥፋት ጦርነት ወደ ተሟላ የሽብር ተግባር በመሸጋገሩ ምክንያት ህዝባችንን ከህልውና አደጋ ለማዳን ቆርጠን የገባንበት ትግል ነው። በዚህ ትግል ውስጥ የሚደረግ የአማራን ህዝብ ጥያቄ ከማስመለስ በመለስ የሚደረግ ድርድርም ሆነ ውይይት እጅ መስጠት እንጂ ድርድር ሊባል አይችልም። ብዙ ጊዜ እኛም እንደምንናገረው ሌሎችም እንደሚናገሩት ጦርነት የፖለቲካ ጥያቄህን ማስፈጸሚያ መሳሪያ እንደሆነ ይታወቃል። የምንዋጋው ጦርነት ይዘን የተነሳነውን ዓላማና ግብ ለማሳካት ከጠመንጃው ውጭ አማራጭ በመጥፋቱ የገባንበት ነገር ነው። ጠመንጃው ያንን ጥያቄ የሚወልደውበት ጊዜ ሲደርስ ወይም ደግሞ የሚፋለመን ኃይል ሊያጠፋን ከምድረገጽ የአማራን ህዝብ ሊያጠፋ በባርነት ሊይዝ የተነሳው አረመኔው የብልጽግና አገዛዝ ወደ ቀልቡ የመመለስ እድል ካለው እና ሙሉ በሙሉ የአማራን ህዝብ ጥያቄ ለመመለስ ዝግጁ የሆነ ጊዜ ብቻ የምናነሳው ዲስኮርሱንም ያን የምንጀምረው አጀንዳ ከሚሆን በስተቀር አሁን ባለንበት ነባራዊ ሁኔታ ደግሞ አገዛዙ ይህንን ከመቀበል ይልቅ ይህንን ከማሰብ ይልቅ በተናጠል መከፋፈል፣ በፕሮፓጋንዳ መከፋፈል ከፊሎቻችንን ሕክምና እየወሰዱ ነው። እዚህ ቦታ እዚህ ከተማ ይላል በየሳምንቱ ያስታምመናል፣ በየሳምንቱ ያደራድረናል፣ በየሳምንቱ ይረሽነናል፣ በየሳምንቱ ይገለናል በፕሮፓጋንዳና ምን ያክል የፕሮፓጋንዳ ዝቀት ውስጥ እንዳሉ ነው። አስረስ ይህንን ጥያቄ ያለ ምክንያት አላነሳሁትም። እንዳልከው ለአስተያየትም ለምላሽም የሚበቃ ነው ብዬ አይደለም። ነገር ግን ዘመኑ የቴክኖሎጂ ነው፣ የመረጃ ዘመን ነው። እናንተ ይህንን የህልውና ተጋድሎ በምታደርጉበት ጊዜ ይሄ አጠቃላይ በቴክኖሎጂ በመገናኛ ቴክኖሎጂ ዓለም የደረሰበት ትግሉን በአንድም ይሁን በሌላ ተጽዕኖ መፍጠሩ አይቀርም። ብልጽግና በሚሊዮን የሚቆጠሩ ፌክ አካውንቶችን በመፈብረክ በዚህ ላይ ያተኮረ ስልጠና በመስጠት ከፍተኛ በጀት በመመደብ እንዲህ አይነቱን ሐሰተኛ መረጃዎችን ይሄ በአርቲፊሻል ኢንተለጀንስን በመጠቀም ፌክ አካውንቶችን፣ ፌክ ምስሎችን፣ ፌክ ድምጾችን እንደነዚህ አይነት ነገሮች ወደ ትግሉ ይዞ መጥተዋል። ይህንን እንዴት ነው እንደው መቋቋም የሚቻለው? በተወሰነ ደረጃ በዚህ ታጥበው የሚወሰዱ የእውነት መስሏቸው ሊቀበሉ የሚሞክሩ እንዳሉ ይታወቃል። ግን እናንተ በዚህ ዘመን ላይ መጣችኋል። እንደያኔው አይነት አይደለም፣ እንደያኔው ዘመን ትግል አይደለም። አሁን ይህንንም ራሱ የምትቋቋሙበት ይህንንም በተወሰነ ደረጃ የምትከላከሉበት ነገር ሊኖር ይገባል ብዬ አምናለሁ። ለሁሉ መልስ መስጠት የለባችሁም፣ ግን የሆነ ስትራቴጂ ከዚህ አንጻር ይኖራል ብዬ ጠብቃለሁና እንደው እዚህ ላይ ምን ማለት ይቻላል? ልክ ነህ መሳይ። ያው ዘመኑ የሃይብሪድ ዋር የሚደረግበት ቅይጥ ጦርነት የሚደረግበት ነውና አንደኛው የቅይጥ ጦርነት መሳሪያው ደግሞ የዲጂታል ዘመን መሆኑ ነው። በዚህ የዲጂታል እንቅስቃሴ ምክንያት በዓለም ላይ በበርካታ ሀገራት ብዙ የፖለቲካ እንቅስቃሴዎች ተካሂደዋል፣ ለውጦችም መጥተዋል። ያንን የሚመጥን ስትራቴጂ አካሄድ ያስፈልጋል። ዘርፉ ፋይናንስ ይጠይቃል፣ እውቀት ይጠይቃል፣ ሊደርሺፕ ይጠይቃል። ብዙ ነገሮችን እየተሞከሩ ነው ያሉት። እስካሁን በዋናነት የፓብሊክ ኮንሽስነሱን ከፍ ለማድረግ እስካሁን ድረስ እየተጠቀምነው ያለ ነው እንዳነሳው ላይ አገዛዙን ባህሪ ነው። አገዛዙ ተሳስቶ እንኳን እንደው አልፎ እንኳን እውነት ስለማይናገር ሀቅ ስለማይናገር በአገዛዙ መስመር ያለውን የፕሮፓጋንዳ ቡድን ህዝቡን ማያዳምጥም። በሌላ በኩል እኛም በህዝቡ መሃል ያለን መሆናችን ለጠላቶቻችን መራር ሀቅ ለኛ ደግሞ በኩራት
የምናደርገው እንቅስቃሴ ስለሆነ በሰራዊቱና በህዝቡ መሀል ያለ መሆናችንን የምንታገልለት ህዝብ የሚሞትልን የምንሞትለት ህዝብ ስለሚያውቅ በሱ ነገር ኮንፊደንስ አለን። ነገር ግን እንዳነሳው ቀላል አይደለም። የሚፈጥረው ውዥንብር የሚያመጣው ነገር ቀላል ስላልሆነ ለመከላከል እንግዲህ በዚህ አጋጣሚ በዘርፉ የተሻለ አቅም ያላቸው ጊዜም ያላቸው ይሄ ትግል ይመለከተናል የሚሉ ከተራ አሉባልታ በመውጣት ከእርስ በርስ ስድድብ ፍረጃ በመውጣት እንዲህ አይነት ጉዳዮች ላይ እንዲህ አይነት የአገዛዙን የፕሮፓጋንዳ እንቅስቃሴ የሚያከሽፍና አጀንዳ የሚሰጥ ስራ ላይ ቢሰማሩ በርካታ አቅም ያላቸው ልጆች በርካታ አቅም ያላቸው የትግሉ ደጋፊዎች እንዳሉ ይታወቃሉ። ነገር ግን በተደራጀ መንገድ እንዲህ አይነት ነገሮችን መስራት እንዲችሉ በእኛ በኩል እስካሁን የሞካከርናቸው ነገሮች አሉ። ወደፊትም እኛም በተደራጀ ሁኔታ ስምሪት ለመስጠት እንሞክራለን። ነገር ግን በራሳቸው ብዙ ጊዜ ይሄ ስራ መልካም ፈቃደኝነትን ውስጣዊ ፍላጎትንም ስለሚጠይቅ ያንን መሰረት ባደረገ መንገድ እንደ ቀላል ሳይዩት ሳይናቅ ስራዎች ሊሰሩበት ይገባል እላለሁ። እንግዲህ የብልጽግና ባለስልጣናት ወታደራዊውም ፖለቲካ ባለስልጣናትም ውሎ አዳራቸው ቲክቶክ ላይ ፌስቡክ ላይ ነው። እውነት ለመናገር እንደዚህ አይነት አስተዳደርም ታይቶም ተሰምቶም ማያውቅም። ፌስቡክ ላይና ቲክቶክ ላይ ነው የፖለቲካው ሙቀት እየለኩ አንዳንድ ጊዜ ውሳኔ የሚወስኑትና እነሱ መንደር መሄድ ይገባል። አንዳንዴ እዛም ሄዶ በተደራጀ ሁኔታ ማሳፈር ይገባል። ቆርጦ ቀጥል ዜናዎችን ቆርጦ ቀጥል ምስሎችን እያመጡ ህዝብን የሚያደናግሩበትና ብዙ ነገሮችን እያደረጉ ነው ያሉት። ከፍተኛ በጀት ነው በነገራችን ላይ የተበጀተው በዓለም ዙሪያ እስከ 1 ሚሊዮን ዲጂታል ሰራዊት እንዳሰማሩም የሚጠበቅ ነው። በቀጥታ በነዳንኤል ክብረትና በኢንፎርሜሽን ቴክኖሎጂ ኢንስቲትዩት አማካይነት በለጠ ሞላ በሚመራው መስሪያ ቤት አማካይነት የተደራጁ ሰዎች የሚመሯቸው 1 ሚሊዮን የዲጂታል ሰራዊት አባላት እንዳሉ ይታወቃልና ህብረተሰቡ ጥንቃቄ ማድረግ ይገባዋል። ለማንኛውም አስረስ ሌላ ነገር ደግሞ እየተነሳ ነው። እንደው እናንተ በአማራ ክልል ነው የምንታገለው፣ የአማራ ክልል ላይ ነው የቤዛችንም የጦር እንቅስቃሴያችንም የሚል ነገር በተደጋጋሚ ታነሳላችሁ። አሁን ግን በተለያዩ የኦሮሞ ተወላጅ ሚዲያዎች የኦሮሞ ጽንፈኛ ፖለቲከኞች እንዲሁም በራሱ በብልጽግና ሰዎች የሚነሳ ነገር አለ። ምዕራብ ሸዋ ላይ ታይታችኋል። እዛ ሄዳችሁ የኦሮሞ ተወላጆች ላይ ጥቃት መሰንዘራችሁን፣ አሁን ደግሞ ወደ አርሲ ምስራቅ አርሲ ሄዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ሌሎች ላይም ጥቃት መሰንዘራችሁን ከሸኔ ጋር ሆናችሁ የሚገልጽ ሪፖርት ከኢትዮጵያ የሃይማኖት ተቋማት ጉባኤ ሰሞኑን ሰምተናል። እንደው ከአማራ ክልል ውጪ በየቦታው አላችሁ ማለት ነው ወይስ ከሸኔ ጋር የወዳጅነት ውጊያ ልታደርጉ ነው አርሲ ላይ የተገናኛችሁ? ወይል እንግዲህ ጥያቄ ይሄን ሀሳብ ለሚያመጡት በተለይ የቤተ ክህነት ሰዎች ነን ብለው በእምነት ካባ የንጹሃን ሰማዕታትን ፍትህ ያመጣሉ ተብለው የሚጠበቁ በቤተ ክርስቲያኗ ሙዳየ ምጽዋት ለትከርሳቸውን የሚሞሉ የሃይማኖት ተኩላዎች እንዲህ አይነት ሸፍጥ እንዲህ አይነት ክደት ውስጥ መግባታቸው በእጅጉ የሚያሳዝን ነገር ነው። እኔ አንዳንዴ የምናስባለው አብይ አህመድ እዚህ ሀገር ላይ መሪ ሆኖ ባይቀጥል ነው የሚገርመው። ምክንያቱም እንዲህ አይነት ሰዎች አይተህ እንደሆን ከተለያዩ ዘርፎች ሰዎችን ሰብስቧል። ከቤተ ክህነት አካባቢ እነ ዳንኤል ክብረትን ወስዷል። ከሆነ ቦታ እንደዚህ የሆኑትን ሰዎች ወስዷል። እስልምና እምነት ተቋማት የሆኑት ተሰሚነት ያላቸውን ወስዷል። እዚህ ዩኒቨርሲቲዎችና ምሁራንን ከሚሉት ደግሞ ራሱ አብይ ባስተከለላቸው ጥርስ እየሳቁ በአማራ ህዝብ ላይ እየተፈጸመ ያለውን ጄኖሳይድ የሚቀልዱበት እንደነ ዳኛቸው አይነቶችን ወስዷል እና እንደነኛ አይነት ሰዎችን አጠራቅሞ ነው አብይ ስልጣን ላይ የቆየውና ራሱ አብይን ብቻ ሳይሆን ከጀርባው ያሉ ሰዎችም አረመኔ መሆናቸው በእርግጥም የሽብር ተግባርም በጣም በርካሽ ነገር በህዝባቸው በሀገራቸው ላይ የጨቆኑ መሆናቸውን በግልጽ የሚያመላክት ነገር ነው።